ፈርዖንና ደጋፊዎቹ ሰራዊቶቹ ሙእሚኖች ላይ የሚያደርሱት በደልና ግፍ ጭራሽ ማይቻል ነበርና የሙሳ ህዝቦች ለሙሳ እንዲህ ሲሉ ተናገሩ። ቃሉ ኡዚና ሚን ቀብል አን ተእቲየና ወሚን በዕድ ማ ጅእተና፣ አንተም ሳትመጣና ሳትደርስልን በፊት አዛ እንደተደረገን ነበረ። ዛሬ አንተም መተህ አንተንም ተከተለን አዛው እንደቀጠለ ነው። ምን ይሻላል? ሙሳ ዓለይሂ ሰላም ዓሳ ረቡኩም አን ዩህሊከ ዐዱወኩም ወየስተኽሊፈኩም ፊል አርድ ፈየንዙረ ከይፈ ተዕመሉን አሏቸው። ሰብር አድርጉ፣ ታገሱ፣ በሰብር ነው ሁሉም ነገር የሚሳካው አለ። እንዲረጋጉ አደረጓቸው። ሆኖም ጌታችሁ ጠላታችሁን ሊያጠፋ ቃል ገብቷል፣ ምድር ላይም ተተኪ ሊያደርጋችሁ ቃል ገብቷል። ከዛ በኋላ ምን እንደምታደርጉ አላህ ያያል አሏቸው። በዚሁ በጌታቸው ቃል መሰረት አላህ ተባረከ ወተዓላ ፍርዓውንና አጃቢዎቹን ሰራዊቶቹን የሚያጠፋበት ጊዜ ደረሰ። ሙሳን አማኞችን ተከታዮችን ሰብስበህ ሌሊት ላይ ሀገሩን ጥለህ ውጣ አላት። ወለቀድ አውሐይና ኢላ ሙሳ አን አስሪ ቢዒባዲ ፈድሪብ ለሁም ጠሪቀን ፊል በሕሪ የበሰን ላ ተኻፉ ደረከን ወላ ተኽሻ አላቸው። ለሙሳ ዋህይ ያስተላለፍንላቸው፣ ሙሳ ሆይ ምሽት ላይ አማኞችን ወገኖችህን ይዘህ ወደ ባህር አምራ፣ ላ ተኻፉ ደረከን ወላ ተኽሻ፣ ፍርዓውን ደርሶ ይዘኛል ብለህ አትስጋ፣ ፊት ለፊትም ባህር ገጥሞኝ መንገድ ይዘገብኛል ብለህ አትስጋ አላቸው አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ባህሩ ሙሳና አማኞችን ለማዳን ዝግጁ እንዲሆን፣ በሌላ በኩል ደግሞ ፍርዓውንና ተከታዮቹን ለማጥፋት እንዲዘጋጅ ለባህሩም አላህ መልእክት አስተላልፏል። የፍርዓውንን ድንበር ማለፍ አስመልክቶ ወስተክበረ ሁወ ወጁኑዱሁ ፊል አርድ ቢገይሪል ሐቅ ወظኑ አነሁም ኢለይና ላ ዩርጀዑን ብሎ ነበር አላህ። ፍርዓውንም ሰራዊቶቹም ያለ አግባብ ምድር ላይ ተኮራርተዋል፣ ድንበር አልፈዋል፣ ወደ እኔ የማይመለሱ መስሏቸዋል ብሎ ነበር አላህ ተባረከ ወተዓላ። ፈአኸዝናሁ ወጁኑደሁ ፈነበድናሁም ፊል የም ፈንዙር ከይፈ ካነ ዓቂበቱ ዛሊሚን ይለናል አላህ ተባረከ ወተዓላ። እንደ ኮራና እንደ ተንቀባረረ አልቀረም ፍርዓውንና ተከታዮቹ፣ እሱንም ተከታዮቹንም ውሃ ላይ ከተትናቸው። የግፈኞች መጨረሻ ምን እንደሚመስል ተመልከት ይላል አላህ ተባረከ ወተዓላ። በየሀገሩ ያሉ ሰራዊቶቹን ማሰባሰብ ጀመረ። ፈአርሰለ ፍርዓውኑ ፊል መዳኢኒ ሓሽሪን ኢነ ሃኡላኢ ለሽርዚመቱን ቀሊሉን አለ። ሙሳን አላህ ውጣ ብሏቸዋል። ከኋላ ሊከተላቸው እንደሚችልም አላህ ነግሯቸዋል። ኢነኩም ሙተበዑን ብሏቸዋል ሱረቱ ሹዓራ ላይ እንዳለ ከኋላ ሚከታተላችሁ አለ፣ ሆኖም አትፍራ፣ አትስጋ፣ ውጣ ብሏቸዋል። ፍርዓውንም በየሀገሩ ያለን ህዝብ ቀስቅሷል። እጅግ በጣም በርካታ ከተሞች እንደነበሩና ከነዚህ ከተሞች ሁሉ ህዝብ ተጠራርቶ እንደመጣ ሰራዊት እንደተሰባሰበ የተፍሲር ሊቃውንት ገልጸዋል። ፈአትበዑሁም ሙሽሪቂን ህዝቡን ሲቀሰቅስም ኢነ ሃኡላኢ ለሽርዚመቱን ቀሊሉን ያለ፣ እነዚህ ጥቂት ስብስቦች ናቸው፣ አመፀኞች ናቸው፣ አናደውናል፣ እኛ ሁላችንም ነቅተናል፣ ከነሱ በኩል የሚመጣ ጥቃትም እንዳይኖር ተጠንቅቀናል። ስለዚህ ተሰብስባችሁኑ ካሉበት ይዘን እንፍጃቸው ብለው ፍርዓውን ህዝቡን ቀሰቀሰ። ፍርዓውንና ደጋፊዎቹ አላወቁ፣ ካሉበት ሀገራቸው ጠራርጎ ሊያወጣቸው አላህ ተባረከ ወተዓላ መንገድ እያመቻቸ በራሳቸው እግር ወደ ጥፋት እየተጓዙ ነው፣ ለራሳቸው ጉድጓድ እየቆፈሩ ነው። ይህንንም አላህ ተባረከ ወተዓላ አጂብ በሆነ መልኩ ሱረቱ ሹዓራ ላይ ነግሮናል። ፈአኽረጅናሁም ሚን ጀናቲን ወዑዩን ወኩኑዝን ወመቃሚን ከሪም ከዛሊከ ወአውረስናሃ በኒ እስራኢል ለና። ከአባይ ወንዝ በተገኘው የአላህ ኒዕማ የተለያዩ አትክልቶችን ተክለው ነበር፣ የሚያማምሩ ቤቶችንም ከዙሪያቸው ገንብተው ነበር። ፈአኽረጅናሁም ፍርዓውንና ተከታዮቹን አወጣናቸው፣ ሚን ጀናቲን ከአትክልታቸው ከመናፈሻቸው፣ ወዑዩኒን ከአባይ ወንዝ ተጠልፎ ወደ መንደራቸው እንዲፈስ ወደ አትክልታቸው እንዲፈስ ተደርጎ ከነበረው የመስኖ ውሃቸውም ጥለውት እንዲወጡ አደረግናቸው። ወኩኑዝን ወመቃሚን ከሪም ያለ አግባብ የሰበሰቡት ካዝና ብራቸው፣ መቃሚን ከሪም የተከበረ ቤታቸውን ማረፊያቸውን ሁሉ ጥለው እንዲወጡ አደረግናቸው። እነሱ ድል አድርገው የሚመለሱ መስሏቸዋል። ነገር ግን እነሱ እንዳሰቡት አልሆነም። ከዛሊከ ወአውረስናሃ በኒ እስራኢል የእስራኤል ልጆች የሙሳ ተከታዮች እንዲወርሷቸው አደረገን። ቦታው ላይ እንዲተኩ ያን ሁሉ ጸጋ እንዲጠቀሙ አደረግናቸው።
የእስራኤል ልጆች በሚባሉበት ጊዜ የያዕቁብ ዝርያዎች ማለት ነው። እስራኤል ማለት የያዕቁብ አንድ ስማቸው፣ ያዕቁብ ደግሞ የኢብራሂም ልጅ የልጅ ልጅ ናቸው። ባለንበት ጊዜ እስራኤል ሲባልና ቁርአን ላይ ሐዲስ ላይ እስራኤል በሚባልበት ጊዜ አንድ አይደለም። የአሁኖቹ ጠማሞች ሙጅሪሞች ናቸው። አማ የቀድሞቹ ቁርአን ሐዲስ ላይ ያሉ እስራኤሎች አብዛኞቹ በተለይ መጀመሪያ አካባቢ የነበሩት ኸይረኞች ናቸው፣ የሙሳ ተከታዮች ናቸው። በተወሰነ መልኩ ያኔም ቢሆን አስቸጋሪ ቢሆኑም ማለት ነው። ሙሳ ወንድሜ አላህ ይዘንለት ከኔ በላይ ህዝቦቹ አዛ አድርገውት ታግሰዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያም ሙሳን አታግለዋል። አይናቸው ያየ በሙሳ ምክንያት አላህ አግዞ ፍርዓውን ጠፍቶላቸው ሰላም አግኝተውም ሙሳን አታግለዋል። መጨረሻ አካባቢ ላይ ሁሉ ሃሩንን ወንድምህን የገደልከው አንተ ነህ ብለው የጠረጠሩም አሉ። ከነሱ ውስጥ ከሙሳ ጋር አብረው በሄዱበት ሃሩን ሞተው ነበር አጀላቸው ደርሶ። ከሙሳ ይልቅ አንዳንዶቹ ወይም ብዙዎቹ ሃሩንን ይወዱ ነበር። እኛ ስለምንወደው ካንተ የበለጠም ስለሚያዝንልን በተወሰነ መልኩ ከሙሳ ይልቅ ለዘብተኛ እንደነበሩ ይነገር ነበር። ሙሳ በባህሪያቸው አላህ ኃይለኛ ጉልበተኛ አድርጎ ነው የፈጠራቸው። መጨረሻ ላይ እንደምናየው መለከል መውተን በጥፊ ብለው አይኑን ያጠፉ ሰው ናቸው። ስለዚህ ሃሩን ከኛ ይበልጥ ስለሚቀርብ እኛም ስለምንቀርበው ቀንተህ ነው የገደልከው ብለው ነብይን እስከ መጠርጠር የደረሱ አሉ። ከነሱ ውስጥ በጣም ሲያበዙት መጨረሻ ላይ ወደ ቀብሩ ሄደው ሃሩን አጀላቸው ደርሶ ራሳቸው እንደሞቱ እንዲናገሩ እንዲሰሙ አላህ እንዳደረገ ታሪክ ላይ ተነግሯል። ዕሙመን እዚህ ማለት የፈለኩት የእስራኤል ልጆች በምንልበት ጊዜ እስራኤል ሲባል ባለንበት ጊዜ ህመም ስለሚሰማን የድሮዎቹ እስራኤሎች አላህ ይህን ሁሉ ኒዕማ የዋለላቸው ከሙሳ ጋር አማኝ ሆነው የዳኑ እስራኤሎችና የሆኖቹ እስራኤሎች አንድ እንዳይመስሉን አላህ ሙሳና ተከታዮቹ ፍርዓውንና ሰራዊቶቹ ያለሙትን ሀገር እንዲወርሱ አላህ አደረጋቸው። ተሰብስበው የፍርዓውን ተከታዮች ከሀገራቸው ሲወጡ ሙሳና አማኞችን አጥፍተው ተመልሰው በሀገራቸው በሰላም ይኖሩ ነበር የመሰላቸው። እነሱ እንዳሰቡት አልሆነም። فأتبعوهم مشرقين ሙሳ ህዝቦቻቸውን ይዘው ወደ ባህሩ ጉዞ ጀመሩ። ፍርዓውንና እጅግ በጣም በብዙ መቶዎች የሚቆጠሩ ሰራዊቶቹን ይዞ ሙሳና አማኞችን አግኝቶ ለመበቀል ጉዞ ጀመረ። ሙሳ ባህሩ ጋር ሲደርሱ ፍርዓውንም ሰራዊቶቹን አስከትሎ ሙሳ ካሉበት አካባቢ ሲዘልቅ ወቅቱ ፀሐይ የምትወጣበት ወቅት ነበር። فأتبعوهم مشرقين ንጋት ላይ ደረሱባቸው አለ አላህ ተባረከ ወተዓላ። ፀሐይ ወጣች። ሁለቱ ሰራዊቶች ሲገናኙ ምን እንደተከሰተ አላህ እንዲህ ሲል ይነግረናል። فلما ترى الجمعان የሙሳ ቡድኖች የፍርዓውን ቡድኖችን ሲያዩ እነሱም እነዚህን ሲያዩአቸው የሙሳ ተከታዮች ደነገጡ። ደረሱብን ተያዘን አሉ። አላህ ተባረከ ወተዓላ ቀደም በገባው ቃል መሰረት ከላ ኢነ መዕየ ረቢ ሰያህዲን አሉ ሙሳ ዓለይሂ ሰላም። አትስጉ፣ በጭራሽ ሊደርሱብን አይችሉም፣ ከኔ ጋር አላህ አለ፣ መውጫ ያበጀልኛል አሉ። ይህ ነው የሙእሚን የቂን ትክክለኛ ኢማን ማለት። በአላህ መተማመን ማለት እዚህ ጋር ነው የሚገለጸው። ከፊት ለፊታቸው ባህር ነው ያለው፣ የተዘጋጀ ጀልባ የላቸውም፣ መርከብ የላቸውም። ከኋላቸው ደማቸውን ሊያፈስ በንዴት ተሞልቶ የሚመጣው ፍርዓውንና በብዙ መቶ ሺዎች የሚቆጠሩ ሰራዊቶቹ ነው ያሉት። አጣብቂኝ ውስጥ ገብተዋል። እዚህ ቦታ ላይ ሙሳ በጭራሽ አትስጉ፣ አትደንግጡ፣ አላህ ከኔ ጋር አለ፣ አያሳፍረኝም፣ መንገድ ይፈጥርልኛል። ባህሩ ላይ መንገድ ፍጠርላቸው፣ ከኋላ ይደርስብኛል ወይም ባህሩ ይውጠኛል ብለህም አትፍራ ብሏቸው ነበርና فأوحينا إلى موسى أن اضرب بعصاك البحر ለሙሳ ወህይ ያስተላለፈን በያዝካት ታሪከኛ ዱላህ ባህሩን መታ አድርገው አላቸው። የሙሳ በትር እጅግ በጣም ሰፊ የሆነውን ባህር ምኑ ጋር መታ መንገድ ልታወጣ ነው። ወላኪን አላህ አንድ ነገር ሁን ካለው ይሆናል። ሙሳን በታዘዙት መሰረት ባህሩን መታ አደረጉት። መታ ሲያደርጉ ባህሩ 12 ቦታ ተከፍሎ 12 መንገድ ተፈጠረ። ከሙሳ ጋር የነበሩ ሰዎችም በ12 የተከፋፈሉ ነበር። ሱብሃንአላህ አላህ ስለነገረን ቁርአን ላይ ስለተተረከልን እናምናለን እንጂ አንዲት በሰው እጅ የምትያዝ ዱላ ላይ ባህር ተመቶ 12 መንገድ ከባህሩ ይከፈታል ብሎ ማሰብ በጣም ይከብድ ነው። መንገድ መፈጠሩን ብቻ አይደለም فكان كل فرق كالطود العظيم አለን አላህ ተባረከ ወተዓላ። አንዱን መንገድ ከሌላኛው መንገድ የሚለየው መሃል ላይ ያለው ውሃው ራሱ እንደ ጋራ ተነስቶ ቆመ። ተራ ጋራም አይደለም፣ አልዓዚም ትልቅ እንደሆነ ጋራ አንዱን መንገድ ከሌላኛው መንገድ የሚለይ በየመሃሉ 12 ነገዶች ተከፋፍለው ያልፋሉ። በሚያልፉበት ጊዜ ጭቃም ይሁን ውሃ አልነካቸውም፣ ልብሳቸውም አልበሰበሰም። ይሄ አላህ ትልቅ ቁድራ ነው። ሙሳና ተከታዮቹ ባህሩ መንገድ ሆኖላቸው ጉዞ ጀመሩ።
ከኋላ እየተከተሉ ያሉ እናጠቃለን ብለው ተዘጋጅተው የሚጠብቁ ፍርዓውንና ደጋፊዎቹ ግራ ተጋቡ። ባህሩን ያውቁታል። ሙሳ የጦር መርከብ አዘጋጅቶ ተቀናጅቶ ይሄን ማድረግ እንደማይችል ያውቃሉ። አላህ ግን ተባረከ ወተዓላ ለባሮቹ ሁሉንም ነገር ያገራል፣ ያዘጋጃል። ከኋላ መተው ለአማኞች የተከፈተውን መንገድ ሲያዩ እነሱንም ጭምር የሚያሻግር መሰላቸው። ልዩ መንገድና ልዩ ድልድይ እንደሆነ አላወቁ። እሳትን ለነቢዩላህ ኢብራሂም ቀዝቃዛ አየር ያደረገው አላህ ውሃን ለሙሳ ደረቅ መንገድ እንዳደረገ አላወቁም። ሙሳ ገቡ። ከሙሳ ተከታዮች አንድ ሰው እንኳን አልቀረም። የሙሳ ህዝቦች ገብተው ባህሩን አቋርጠው ሌላኛው ዳርቻ ላይ ተሻግረው በሰላም ጉዟቸው ተጠናቆ አንድ ሰው ሳይቀር ጨርሰው ሲወጡ የፍርዓውን ህዝቦችም እነ ሙሳን ተሻግረው ለመበቀል ባህሩ ላይ ጉዞ ጀመሩ። ፍርዓውን ልግባ እያለ ፈራ ተባ አለ። በዚህ ሰዓት ኢብሊስ መጥቶ ሴት ፈረስ ላይ ሆኖ አደፋፈረው ይላል። እቺ ሴት ፈረስ የገባችው እኔ እንዴት አልገባም ብሎ ፍርዓውንም ተከትሎ ገባ። ከዛ በኋላ ሰራዊቶቹ በሙሉ ገቡ። ከፍርዓውን ሰራዊት አንድ እንኳን ሳይቀር ሞልቶ ከገባ በኋላ በማዶ በኩል የአላህ ባሮች አንድ እንኳን ሙእሚን ሳይቀር ጨርሰው ከተሻገሩ ከወጡ በኋላ ከባህሩ አላህ ተባረከ ወተዓላ ባህሩ ወደ ነበረበት እንዲመለስ አላህ አደረገው። ይሄንንም ክስተት አላህ ተባረከ ወተዓላ እጅግ በጣም አጂብ በሆነ መልኩ አስደናቂ በሆነ መልኩ አላህ ቁርአን ላይ ገልጾታል። ወአዝለፍና ثم الآخرين ባህሩ ለ12 ተከፍሎ ደረቅ መንገድ ከተዘጋጀ በኋላ አማኞችን አስጠጋናቸው፣ እንዲገቡ አረግናቸው። ወአንጀይና ሙሳ ወመን መዐሁ አጅመዒን ሙሳና ከሙሳ ጋር የነበሩትን ሙሉ በሙሉ አንድ ህፃን እንኳን ሳይቀር እንዲሻገሩ አደረግናቸው። ثم أغرقنا الآخرين የሙሳ ተቃራኒ የሆኑትን አምባገነኖችን ከሃዲዎችን እዛ ውስጥ ገብተው እንዲሰምጡ አደረግናቸው። ኢነ ፊ ዛሊከ ለአያ ወማ ካነ አክተሩሁም ሙእሚኒን። ይህ ትልቅ የሆነ ተአምር ነው። አብዛኞቹ ግን ሙእሚኖች አልነበሩም፣ ከዚህ እንኳን አልተማሩም ይላል። ፍርዓውንና ተከታዮቹ ባህር ውስጥ ሰመጡ፣ ግራ ተጋቡ። ፍርዓውን ጨነቀው፣ ያልጠበቀው ነገር ገጠመው። ሰዎችን ሲያሸብር ሲያስጨንቅ ያለ አግባብ ሲገድል እንዳልነበረው ተገደለ። ግፈኛው መሪ ያወጣው የነበረውን ፍትህ የጎደለውን ህግ በሙሉ አስፈጻሚ የነበሩ ግፈኛ ሰራዊቶቹም ከሱ ጋር ሞቱ። ንግስናህን ይቀማሃል በሱ እጅ ትጠፋለህ ተብሎ በተነገረው መሰረት ስንትና ስንት ህፃናትን ሲጨፈጭፍ እንዳልነበረው ከወንዝ ዳር አግኝቶ ቤቱ ባሳደገው ሙሳ አማካኝነት ተዋረደ። መጨረሻ ላይ ውሃ ውስጥ ሰምጦ ገርገራ ሲይዘው آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين አለ። ሙሳና ተከታዮቹ የእስራኤል ልጆች ባመኑበት ትክክለኛው ጌታ በአላህ አመንኩኝ አለ። ከሙስሊሞች ነኝ አለ። እስከዛሬ ስንትና ስንት የድርቅና የብልግና ንግግር ሲናገር እንዳልቆየው ዛሬ ሲጨንቀው አመንኩኝ አለ። አሁን ከሙስሊሞች ነኝ አለ። አላህ ተባረከ ወተዓላ ድንቅ መልስ ሰጠው። አልአነ ወቀድ ዐሰይተ ቀብል አሁን ነው እንደ የምታምነው? አሁን ነው እንደ የምትሰልመው? እስከዛሬ አምፀህ ቆይተህ መረጃው ቀርቦልህ ተአምሩን አይተህ አልሰልም ብለህ ይህ አንሶ አማኞችን አዳ ስታደርግ ቆይተህ ስታጨናንቅ ቆይተህ ባሪያ አድርገህ ስትገዛ ቆይተህ ዛሬ የምትይዘውን የምትጨብጠውን ስታጣ ነው እንዴ አምኛለሁ የምትለው? ድሮ የሰራኸው በደልና ግፍ አንሶ ራሳቸውን ለማዳን ጌታቸውን በሰላም ለማምለክ ባህር አቋርጠው የሄዱ ሰዎችን ሁሉ ከባህር ውስጥ ሁሉ ገብተህ ባህር ሁሉ ተሻግረህ ለማጥቃት ሞክር የነበርክ ሰው ነህ። ሰላም ይሁን ሰላማዊ ሰዎችን ስታሸብር የነበርክ ሰው ነህ። ሞተህ እዛው በስብሰህ እንኳን አትቀርም። ካሁን ቀደመና ረቡኩሙል አዕላ ብለህ ትኮራ እንዳልነበረው ዛሬ መሳቂያ እንድትሆን ምንም ማድረግ የማትችል ደካማ መሆንህ እንዲታወቅ فاليوم ننجيك ببدنك لتكون لمن خلفك آية وإن كثيرا من الناس عن آياتنا لغافلون على الله تبارك وتعالى ዛሬ በደንህን ሬሳህን ዳርቻው ላይ አውጥተን እንጥለዋለን ከሞትክ በኋላ ሰዎች ትምህርት ይወስዱበት ዘንድ። አብዛኞቹ የሰው ልጆች ትምህርት አይወስዱም፣ አይማሩም፣ አይገሰጹም፣ ጋፍሎች ናቸው። አላህ ተባረከ ወተዓላ ትናንትን የጌታችሁ ነኝ ሲል የነበረው አምባገነኑ ንጉስ ዛሬ ድንገት ከባህር ተስፈንጥሮ እንደወጣ አሳ ነፍሱ ወጣ ሬሳውን ሚያነሳ ጠፍቶ ያሾፍበት በነበረው ውሃ وهذه الانهار تجري من تحتي ከበስተስሬ ወንዞች ሲፈሱ አታዩም እንዴ እያለ
ያሾፍበት በነበረው ውሃ ላይ አላህ እንዲሞት አድርጎታል። በዚህም የግፈኛው ፍርዓውንና ግፉ ላይ የሚያበረታቱት ሰራዊቶቹ ጉዳይ አበቃ። ለሙእሚኖች ነጋላቸው። ለሙሳ ተከታዮች አላህ የተመቻቸን ሁኔታ ፈጠረላቸው። ተበቀልናቸው ፍርዓውንና ተከታዮቹ። የተፈጠሩለትን ዓላማ የዘነጉ ሰዎች ስለነበሩም ባህር ውስጥ ሰምጠው እንዲሞቱ አደረግናቸው። አቅመ ደካማ ተደርገው ተጨቁነው ተበድለው የነበሩ የእስራኤል ልጆችን በሙሳ ያመኑ ሰዎችን አውረስና القوم الذين كانوا يستضعفون مشارق الأرض ومغاربها التي باركنا فيها وتمت كلمة ربك الحسنى على بني إسرائيل بما صبروا ودمرنا ما كان يصنع فرعون وقومه وما كانوا يعرشون الله تبارك وتعالى لا إسرائيل ልጆች ለሙሳ ተከታዮች ነጋላቸው ምድርን አስወረስናቸው وتمت كلمة ربك የጌታህ ቃል ተፈጸመላቸው ونريد أن نمن على الذين استضعفوا في الأرض ብሎ ነበር ትናንትና እንደተጠቀሰን አቅመ ደካሞችን ምድር ላይ ልናመቻችላቸው እንፈልጋለን ብሎ ነበር እነሆ አላህ የፈለገው ሆነ ወቅቱን ጠብቆ ተከሰተ ቢማ صبروا አለ በመታገሳቸው አለ በሰብር ነው ሁሉ ነገር የሚገኘው ሙስሊሙ መከራ ስቃይ ቢበዛበት ሊሰብር ይገባል የመጣበትን በላ አላህ እንዲያነሳለት ዱዓ ሊያደርግ ይገባል በዚህ መልኩ ሙሳ አለይሂ ሰላም ከፍርዓውን ተንኮል ዳኑ ከዛ በኋላ ህዝቦቻቸውን ሲያስተምሩ ቆዩ አላማቸውን ከግብ ካደረሱ በኋላ የማይሞት የለምና ሙሳ አለይሂ ሰላም እጀላቸው ደረሰ መለከል መውት መጥቶ ኢማም አልቡኻሪ ሰሂሐቸው ላይ ባስቀመጡት መሰረት አጂብ ረበክ ጌታህ እየጠራህ ነው መልስ ስጥ አላቸው ሙሳ አለይሂ ሰላም ሞትን በጣም ይፈሩ ነበር በጣም ይከብዳቸው ነበር መለከል መውትን በጊዜው የመጣው በሰው ተመስሎ ነው በዛ ላይ የሞትን ስም ሲጠራባቸው በጣም ደንግጠው ነበርና መለከል መውትን በጥፊያት ወዲያውኑ መለከል መውት ወደ ጌታው ተመልሶ ጌታዬ ሆይ ሞትን ወደ ማይፈልግ ባሪያህ ነው ያላከኝ አለው ለአላህ ተባረከ ወተዓላ አላህ ተባረከ ወተዓላ ለመላእክቱ አይኑን መልሶለት ሂድ ተመልሰ እጅህን በሬ ላይ ያሳርፍ በለው ለሙሳ እጅህ ያረፈበትን የበሬውን ፀጉር ያክል ዱንያ ላይ ትኖራለህ ብለህ ንገረው በማለት መላእክቱ ድጋሚ ተላከ ተመልሶ መጥተው ለሙሳ የተባለውን ተናገረ መላእክቱ ሙሳ ከዛ በኋላስ ብለው ጠየቁ እጄን በሬ ላይ አሳርፌ እጄ ያረፈበትን የበሬ ፀጉር ያክል ዱንያ ላይ ከኖርኩኝ ከዛ ቀጥሎስ ምንድነው የሚሆነው ትሞታለህ አለ ያ ረብ الآن من قريب አሉ ሙሳ ዞሮ ዞሮ መሞቴ ማይቀር ከሆነማ አሁኑኑ ልሙታ አላህ ተባረከ ወተዓላ ወደ ቤተል መቅደስ ወደ አቅሳ ቀረብ እንዲያደርጋቸው ጠየቁ ቤተል መቅደስን በጣም ይወዱ ነበር ሙሳ አለይሂ ሰላም በጠየቁት መሰረትም አላህ ወደዛ አስጠጋቸው ወላከን መንገዱ ዳር ላይ ሞቱ ነቢያችን አለይሂ ሰላቱ ወሰላም እዛ ቦታ ላይ በሆን ቀብሩን አሳያችሁ ነበር ብለዋል አለይሂ ሰላቱ ወሰላም ከዛ በኋላ ዩሻዕ ኢብኑ ኑን የሚባለው ሙሳ ኮትኩተው ያሳደጉት ወጣት የእሳቸውን ስራ ተረክቦ አላህ ነብይነትን ሰጥቶት ህዝቡን ማስተማር ቀጥሏል የሙሳና የፍርዓውን ታሪክ አጠር ባለ መልኩ በዚህ ያበቃል ከዚህ ታሪክ የምንማራቸው ትምህርቶች አሉ ቅሷ በሚነገርበት ጊዜ ለትምህርት ነው ለዓላማ ነው ልቦለድ እንደሚሰማው ለጊዜው ብቻ ተደንቆ ተገርሞ ለማሳለፍ አይደል اقصص القصص لعلهم يتذكرون ተብሎ እሷን ንገራቸው ይገሰጹ ይሆናል ይማሩ ይሆናል ተብሏል ከዚህ ከምንማረው ባጥል ግፍ በደል ምንም እንኳን ቢቆይ ዙፋኑ ምንም ቢገዝፍ የሆነ ሰዓት ላይ ግፉ ያልቃል ዙፋኑም ይወድቃል ፍርዓውን ለስንት ዓመታት ሰዎችን አዛዝ ያደርግ እንዳልኖረው መጨረሻ ላይ አላህ እንዲዋረድ ውሃ ላይ እንዲሞት መጨረሻ ላይ ሬሳው ዳርቻ ላይ ወጥቶ እንዲወድቅ አላህ አድርጓል ስለዚህ ግፍን ልንፈራ ልንጠነቀቅ ይገባናል እንደዚሁ ደግሞ ሙእሚኖች ምንም በደልና ጭቆና ቢበዛባቸው የሆነ ጊዜ ላይ ጭቆናው እንደሚያበቃ ሊያውቁ ይገባቸው ሊሰብሩ ሊታገሱ ይገባቸው በሰብር ሁሉም ነገር ይገኛል وجعلناهم أئمة يهدون بأمرنا لما صبروا وكانوا بآياتنا يوقنون بل الله سلا بني إسرائيل ሲናገር የዲን መሪዎች አረጋናቸው በታገሱ ጊዜ ባወረድነው አንቀጽ በተአምር ባመኑ ጊዜ ብሏል ኢማንና ሰብር ካለ ሁሉም ነገር ይገኛል ለዚህ ነው ሼኹል ኢስላም ተይሚያ بالصبر واليقين تنال الإمامة في الدين ያሉት በትዕግስትና በትክክለኛ ኢማን መሪነትና የዲን የበላይነት ይገኛል ያሉት ረሂመሁላህ ረህመተን ዋሲዕ ሰብር ልናደርግ ይገባናል ለዚህ ነው ሙሳ አለይሂ ሰላም ህዝቦቻቸውን استعينوا بالله واصبروا ሰብር አድርጉ ከአላህ እገዛ ጠይቁ አሏቸው ፍርዓውን መከራውን ሲያበዛባቸው ከዛ መጨረሻው የሚያምረው አላህን የሚፈራ ሰው እንደሆነም ከዚህ እንረዳለን
ወከዛሊከ ኑንጂል ሙእሚኒን ብሎ የብዙ ሰዎችን ታሪክ ነግሮን የብዙ ነቢያትን ታሪክ ነግሮን ነጃ እንዳወጣቸው እንዳዳናቸው ነግሮን በየትኛውም ዘመን ላይ የሚገኝ ሙስሊም ግለሰብም ይሁን ማህበረሰብ አላህን ከፈራ በዚህ መልኩ እናድነዋለን። እንደዚሁ ደግሞ ከቀደር መሸሽ ምንም እንደማይጠቅም ከዚህ እንረዳለን። ፍርዓውን ጠንቋዮች በነገሩት መሰረት ህፃን ልጅ ይወለዳል፣ ንግስናህን ታጣለህ በሱ ሰበብ ተብሎ ነበረ በዘመኑ የሚወለዱ ወንድ ልጆችን ሲያርድ ሲጨፈጭፍ ነበር። አላህ የቀደረው ነገር እኛ ስለሮጠን ስለሸሸን ዛሬ ከቤት አልወጣም ስላለን አይቀርም። እንደዚሁ ደግሞ ብዙ ነገሮችን እኛ ልንጠላቸው እንችላለን፣ ውስጣቸው ላይ ብዙ መልካም ነገር ይኖራል። የሙሳ እናት ልጇን ወንዝ ላይ ወስዳ ስትጥል ስጋት ነበራት። አላህ ግን መልሶ ወደሷ አምጥቶታል። ሙሳ በእጃቸው በስህተት ሰው ጠፍቶ ሀገር ጥለው ሄደዋል። መጨረሻ ላይ የሷሊህ ነብይ ልጅ አግብተዋል። ስራ ሰርተው ከብረው ወደ ሀገራቸው ተመለሷል። መሰደዱን እንደጠሉ ሁሉ ሲመለሱም ስጋትና ፍርሃት ላይ ሆነው እየተጓዙ ነበር። መሃል ላይ አላህ ተባረከ ወተዓላ የተቀደሰው ስፍራ ላይ ጠርቶ አናግሯቸዋል። አነ ረቡክ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ብሏቸዋል። ረሱል አድርጎ ልኳቸዋል። ነገ ምን እንደሚመጣ አናቅም። አላህ ላይ መልካም ተስፋ ይኖረን፣ የሚደርሱብን ጫናዎችን እንቋቋም። ወሀከዛ ከዚህ ታሪክ ሙስሊም እህቶች ወጣቱ ተቃራኒ ጾታዎች በምን መልኩ መኗኗር እንዳለባቸው ባዕድ ወንድ ከባዕድ ሴት ቀረቤታቸው ምን መምሰል እንዳለባቸውም ትምህርት እንወስዳለን። ሙሳና የሷሊሑ ሰው ወይም የነቢዩላህ ሹዐይብ ልጆች እንዴት ነበር የሚናገሩት? ማኸጥቡኩም አንድ ቃል ነው የተናገረው። እነሱም አባታችን እድሜው ስለገፋ ወጥቶ ማጠጣት ስለማይችል ልናጠጣ ተገደን የወጣ ነው። ከወንዶች ጋር መቀራረብ መነካካት ስለማንፈልግ ደግሞ እነሱ አጠጥተው ሲወጡ እንስሳቶቻችን እናግዳለን፣ ከዛ እናጠጣለን። አጠጥተውላቸው ሙሳ ተግይዘው ነው ቁጭ ያሉት። ሴቶቹም ሌላ ቃል አላወሩም። ቤት ተመልሰው ሄደው ነው ያዩትን የተናገሩት። ሴት ልጅ ከማን መናገር እንዳለባት ልታቅ ይገባታል። ከማን ከመናገር መቆጠብ እንዳለባት ልታቅ ይገባታል። ከአባቷ የሆነውን ሁሉ አወራች፣ ተናገረች። ከአጅነቢዩ ወንድ ግን ምንም አላወራች። ሙሳም እንዴት ነሽ ምንድነሽ ብለው አልጠየቁ። ባለንበት ጊዜ ሴቶችም አደብ እየጣሱ ነው፣ ወንዱም አደብ እየጣሰ ነው። የሀገሬ ሰው ነው፣ የአካባቢ ሰው ነው፣ አብረን የተማረን ሰው ነው፣ የአንድ መንደር ልጆች ነን እያሉ ግሩፖች ላይ ተሰብስበው ሲያወሩ፣ ስልክ ሲደዋወሉ፣ ሲቀልዱ ሲስቁ ነው የምናየው። መንገድ ላይ መኪና ውስጥ ከአጅነቢ ወንድ ጋር ሲስቁ ሲቀልዱ እናያለን ሴቶች። አልፎ ሁሉ አጅነቢ ወንድን ቤታቸው ውስጥ አስገብተው አንድ ክፍል ላይ ያስቀምጠው ከሱ ጋር የሚበሉ የሚጠጡም ሁሉ አሉ። ይህ የሙስሊም ሴት ባህሪ አይደለም። ወንድን ስታናግርም አስፈላጊ ሆኖ ከተገኘ ነው የምታናግረው፣ ስታናግርም በመጠኑ ነው የምታናግረው። ወንዱም ደግሞ አላህን ሊፈራ ይገባዋል። አጅነቢ የሆነችን ሴት ሊያናግር ቀልቧን ሊረብሽ አይገባም። እነዚሁ ሴቷም ያለ በቂ ምክንያት ከቤት ልትወጣ አይገባም። ከዛ ከሙሳ ታሪክ በጉልበት ሰርቶ ገንዘብ ማግኘት እንደሚቻል በል አስፈላጊ እንደሆነ ጤና ያለው ጉልበት ያለው ሰው ለምኖ መተዳደር እንደሌለበት እንረዳለን። ለሥራም ያነሳሳ ታሪክ 8 ዓመት እኔ ጋር ተሰራለህ ከዛ ከነዚህ ሴት ልጆች ማል አንዷን ድረሃለው ያሉት እንዴት 8 ዓመት ሰራለው አላለም ሙሳ አለይሂ ሰላም። እሺ ብለው ውል ተፈራርሟል። 10 ዓመትም ብታደርገው መልካም ነው ሲባል የተኛውንም ብናደርግ ብዙም ችግር የለውም ብለው 10 ዓመት ሁሉ እንዳገለገሉ ከኢብኑ አባስ ከነብዩ ተወርቷል። ከመስራት ይልቅ መለመን ማጭበርበር የሚፈልጉ ብዙዎች ናቸው። ወሀከዛ ከዚህ ቅሷ እንደምንረዳው ታላቅ ሴት ልጅ ያለች ታናሿ ብታገባ ብዙም ችግር የለውም። ኡሪዱ አን ኡንኪሐከ ኢሕዳ ኢብነተይ ሃተይን ነው የሚለው ቁርአን። ከነዚህ ሴት ልጆቼ አንዷን ልድርህ ፈልጋለሁ ነው። አንዷ ታላቅ ናት፣ አንዷ ታናሽ ናት። አልሱግራ አልኩብራ እያሉ የተፍሲር ሊቃውንትም ጠቅሰዋል። እነዚሁ ደግሞ ባል ሚስቱን ወደ ፈለገበት ሀገር ይዞ የመሳፈር ይዞ የመጓዝ መብት እንዳለው ከዚሁ ቅሷ እንረዳለን። ሙሳ አለይሂ ሰላም 8 ዓመት ወይ 10 ዓመት ካገለገሉ በኋላ ቤተሰባቸውን ይዘው ተሳፈሩ ነው የሚለው አላህ ተባረከ ወተዓላ። አልሳፈርም ብላ ማመጽ አትችልም። አላሁመ ኢላ መጀመሪያ ንካህ ሲታሰር እገሌ የሚባለው ሀገር እንድታኖረኝ አልፈልግም ወይም እገሌ ከሚባለው ሀገር እንድታወጣኝ አልፈልግም ብላ ቃል አስገብተው በዚህ ቃል ተስማምተው ንካህ ታስሮ ከሆነ እገሌ ከሚባለው ሀገር አልወጣም፣ እገሌ የሚባለው ሀገር ሄጄ መኖር አልፈልግም ማለት ትችላለች። እንዲህ አይነት ቃል ከሌለ መጀመሪያ ሚስት ባሏ ያኖራት ሀገር ላይ መኖር አለባት። ቤተሰቦቼን ትቼ አልሄድም ሀገሬን አልለቅም ልትል አይገባትም። ርዝቃችን የት እንደሆነ እንደማናውቀው ሁሉ ትዳራችን የት እንደሆነ አናውቅም። እዚህ ሀገር ላይ እንጂ አላገባም ያለች ሴት ልጅም ህይወቷን ልታቃጥል አይገባም። ከተጋቡ በኋላም ከአንድ ሀገር ወደ ሌላ ሀገር ባሏ መሄድ ቢፈልግ እኔ እዚህ ሀገር ነው መኖር ፈልገው ከፈለግ ካንተ ሄድ ልትልም አይገባም። ወሀከዛ ሙእሚኖች እርስ በርሳቸው ሊረዳዱ እንደሚገባ
የሙእሚኖች ዲናቸው እምነታቸው አንድ እንደሆነ የእምነትን አንድ መሆን ተከትሎ ደግሞ መተሳሰብ መተዛዘን የሱ ችግር የኔ ችግር ነው የሱ ደስታ የኔ ደስታ ነው ልንል እንደሚገባም ከዚሁ ቅሷ እንረዳለን። ሙሳን አላህ ያዳናቸው ፍርዓውንን አላህ ያጠፋው ሙሐረም 10 አሹራ ቀን ላይ ነበር። ነቢያችን አለይሂ ሰላቱ ወሰላም የመዲና አይሁዶች ሲጾሙ አይተዋቸው ለምንድነው የሚጾሙት ብለው ሲጠይቁ አላህ ሙሳን ከፍርዓውን ያዳነበት ቀን ስለነበረ አላህን ለማመስገን ሙሳ ጾሙት። እኛ ደግሞ ሙሳ ስለጾመው እንደዚሁ ሙሳን አላህ ስላዳነ እሱንም ለማመስገን ብለን እንጾማለና ነብዩ ሰለላሁ ዐለይሂ ወሰለም እኛ ከአይሁዶች ይልቅ ለሙሳ ቅርብ ነን ሙሳም ለኛ ቅርብ ነው ብለው ነብዩ ጾመዋል እንዲጾምም አዘዋል። የሙሳን ታሪክም ነብዩ ላይ የወረደው ቁርአን ላይ አላህ በሰፊው ዳስሷል። ይህ ምን ያሳያል? ሙእሚኖች ጊዜ ቦታና ቋንቋ ከለር ሳይገድባቸው በመሃላቸው አንድነት ሊኖር እንደሚገባ አብረው ሊታመሙ አብረው ሊደሰቱ እንደሚገባ የሚያሳይ ነው። አንድ ሩቅ ሀገር ላይ ያለ ሙስሊም ቢታመም ቢቸገር ሌላኛው ሀገር ላይ ያለው ሙስሊም ሊታመም ሊቸገር ይገባል። በአካል ደርሶ መርዳት ከቻለ ደርሶ ሊረዳው በአካል መድረስ ካልቻለ በዱዓ ሊረዳው ሊያስበው ይገባል። የሙሳ ድል የኛም ድል ተደርጎ ነው ነቢያችን ሰለላሁ ዐለይሂ ወሰለም ለሙሳ ከነሱ ይልቅ እኛ ቅርብ ነን ያሉት። ሙሳና አማኞቹ የዳኑበትን ቀን እንዲጾም ያዘዙት ነብዩ ሰለላሁ ዐለይሂ ወሰለም ወሀከዛ እርስ በርሳችን ልንረዳዳ ልንዋደድ ልንደጋገፍ ልንተሳሰብ ልንተዛዘን ይገባናል። አላህ ተባረከ ወተዓላ በሱ ፍርሃቻ የተሞላ ጥበብን የታደለ ልቦና ይስጠን ከፊትና ይጠብቀን። አላህ ካወረደው ወህይ ከሚጠቀሙ ባሮቹ ያድርገን። هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى سائر الأنبياء والمرسلين وعلى صحابته الغر الميامين ومن تبعهم بإحسان إلى يوم الدين والله تعالى أعلم. والسلام عليكم ورحمة الله وبركاته.